ገሸሽ ብሎ እሺን ካሚኒ ምናምን ያለው ቤት ቢኖር አይ የሚሰተራል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የሌላ ወሎ ዩቲዩብ ተመልካቾች በሙሉ ዛሬ እንግዲህ ከአረብ ሀገር የመጣ እቃ እንደታሸገ ነው ማለት ነው። ምንም አልተከፈተም። ቤት የሌለው ሰው እቃ እንደማያስፈልግ ማለት ነው። ይሄን አሁን ግን ከመጣ ስንት አመቱ ግን እንደታሸገ ነው። አልተፈታም ጭራሹንም ማለት ነውና ቤት ያለ እቃ ትርጉም እንደሌለው ነው የምነግራችሁ ማለት ነው። ዛሬ እንደው ረመዳንም ስለሆነ እስኪ ለአጸዳዳ ብዬ ገባ ብዬ ነበር ወደ ጓዳና ቃይን ሳየው ግን አሳዘነኝ። ምክንያቱም በቃይ እዛ ሆነን ስንገዛቸው እንጠቀምባቸዋለን ብለን ነበርና ግን እዚህ መተው ደግሞ ካለቤት በርሚል ብቻ ነው የሚያሞቀው ማለት ነው። እቃቸው ሌላ ምንም ነገር አያረግም ማለት ነውና ይሄው እንደው ከፌስታሉ ራሱ አልወጣም። ከነ ፌስታሉ ነው ገና ማለት ነው። የምታዩት ይሄ ሁሉ የአረብ ሀገር እቃ ነው እላችኋለሁና ቤት የሌላችሁ ሰዎች እቃ ባትልኩ። ምክንያቱም ለነገሩ በየጊዜው እቃ እየጨመረ ነው የሚሄደው። ግን ቢሆንም ደግሞ እዚህ መጥቶ ቤት ከሌለ ከባድ ነው በጣም። እቃን ካልተጠቀምንበት ተቀምጦ በርሚል ብቻ እያሞቀ ሳናየውኛ ምን እንዳለን ራሱ እንረሳዋለን ማለት ነውና ቆንጆ ቆንጆ እቃዎች አሉኝ ግን አልተጠቀምኩባቸውም እቃዎችን ማለት ነው። ምክንያቱም ቤት ስለሌለ ምን ላይ ያው ይወጣል በርሚል ታሽጎ ይቀመጣል ማለት ነው። እና እስኪ አንዳንድ እቃዎች የምፈልጋቸው ካሉ ለማውጣት ነው አሁን እንግዲህ ገባ እያልኩ ያለሁት። የተረሳም ልብሶች ምናምኖችን ካሉ እናወጣለን በዛው ማለት ነው። እንግዲህ ከላጥ ነው አንዱ እዚህ ነው ሌላው የት ነው አይታወቅም። በየቦታው ነው ያለው ማለት ነው። እቃው ሁሉ እንግዲህ ይሄውን ገና እንደታሸገ ነው ራሱ አልተፈታም በአጠቃላይ እና ይሄን ይመስላል። ይሄው እንደዛው እንደተላከ ነው በቃ አልተፈታም። ከመቆየት ብዛት ምን እንደለፈችው ራሱ ትረስታላችሁ ማለት ነው። ይሄው እንደዚህ እንደታሸገ ነው ማለት ነው። እና ቤት የሌለው ሰው በቃ እቃ ባይገዛ ብዬ እመርጣለሁ። ምክንያቱም ስለማንጠቀምበት እና ያሉ ልብሶች ራሱ በቃ ወጥተው ካላየናቸው አናቃቸው ምን ውስጥ ምን እንዳሉ የምናውቀው ነገር የለም ማለት ነው። በርሚል ውስጥ ተቀምጠው የሚጠቅመኝ እቃ ካለ ብዬ ነበር። ያው እንግዲህ ውዶችዬ በዛው በነበረበት መልሼዋለሁ ማለት ነው። ምክንያቱም የምፈልገው ቀይ የለም ማውጣው ማለት ነው። እዚህ መልሻለሁ ማለት ነው። ደግሞ ሌላውን አሳያችኋለሁ። ውዶችዬ ደግሞ ሌላኛው በርሚል ማለት ነው። ይሄ እንዳለ ሙሉ እቃ ነው። ያኛው እንኳን ልብስ አለው። ይሄ ግን ሙሉ እቃ ነው ያለው። እስኪ አልታየም ሲጀመር ማለት ነው። እንዳለ ምንም አልተሰራበትም። እቃው ሁሉ እንዳለ ቁጭ ብሏል ማለት ነው። ይሄው በቆየት ብዛት የተረሳም በልሰም ተገኘ ማለት ነው። ይሄም ይወጣል እንጠቀምበታለን ማለት ነው። እንግዲህ እንደምታዩት በቃ ከዛው እንደመጣ የታሸገ እቃ ነው ማለት ነው። ምክንያቱም አውጥቼ ምን ላደርገዋለሁ ኪራይ ቤት ስለሆነ ምን እንደሆነ እቃው ራሱ ይረሳል ማለት ነው። ያው የውሃ ብርጭቆ ነው እንግዲህ ይሄው ከመቆየት ብዛት ይረሳል እቃው ራሱ። እንደዛው ጥቅልል አድርጌ እንደላኩት ነው። አልተፈታም።
ቤት የሌለው ሰው እቃ ያስፈልገው። እቃ የሚያምረው በቤት ነው ማለት ነው። ምክንያቱም ቤት ከሌለን እቃው ከዚህ ሲል ራሱ ይሰበራል። በጣም ነው የሚያናድደው ማለት ነው። እነዚህ ሳህኖች ተነባባሪዎች ናቸው። ታውቋቸዋላችሁ፣ አረብ ሀገር ያላችሁ ኢትዮጵያም ያሉ አሁን የእነዚህ ሳህኖች አያት አሁን እቺ እንግዲህ ከመገለባበጥ ብዛት ነው ማለት ነው የተሰበረችው። በጣም የምታምር ሳህን ነበረች፣ ግን ተሰብራለች። ተነባባሪ ናት ማለት ነው። ከነ ካርቶኗ ናቸው ውስጥ ማለት ነው። እቸው ከነ ካርቶናቸው ናቸው። አልተጠቀምኩበትም ማለት ነው። ይህን ይመስላል። እዛ ስገዛቸው ግን እንደምጠቀምባቸው አድርጌ ነበር የገዛኋቸው እና እንደዚህ ናቸው። ካለ ቤት ዜሮ ነው ማለት ነው። ይሰበራል፣ ያሳዝናችኋል። ይሄ እቃ አሁን ቤት ቢኖረው ቢደረደር እንዴት ያምራል ብላችሁ ሳሉት። እንግዲህ በጨርቅ ተጠቅልሎ ተቀምጧል ማለት ነው። ይሄ ማሳሃና ነው እንግዲህ በርሚል እያሞቀ ነው ማለት ነው። ምንም ማድረግ አይቻልም። ይሄው እንግዲህ እንዳለ ግን አይቆጭም። ያው አውቀን ፈልገን ስለገዛን ምንም እንትን የሚለን ነገር የለም። መኖሩ ይጠቅማል። ግን ያው ካለ ቤት ደግሞ የሚለው ነው እንጂ እቃ በጣም ይጠቅማል። ምክንያቱም በጣም እቃ ሰማይ ነው። አሁን ውድ ነው በጣም ኢትዮጵያ ላይ በጣም እቃ ናር ነው። ይሄን ይመስላል እቃዬ ሁሉ። ይሄ እንዳለ እቃ ነው ተጠቅልሎ በጨርቅ ነው እላችኋለሁ። እስኪ በዛውም እንዳረሳው ብዬ ገባ ልበል ብዬ ነው እንጂ ፈልገው እቃ የለም እናወጣው ማለት ነው። አሁን ይሄ ማንኪያው አንደኛው በርሜል ላይ ነው። ይሄ እዚህ ነው። በቃ እቃው የት እንዳለ ራሱ አታውቁትም። አይቻችሁ እቃ በጣም ነው የምወደው እኔ። እቃ መግዛት በጣም እወዳለሁ። አላህ ይርሐማት መዳን ነበረችና እሷ ቤቱን ይሄን እቃ ሁሌ ሰበሰብ ማለት ነው። እሷም እንደኔ ነበረች። እቃ በጣም ትገዛለችና በወጣን ቁጥር እቃ ነው ሰብስበን የምንመጣው እና አይከፋም። ታያችኋል። አሁን እዚህ በፎጣ የተጠቀለለው ከካርቶኑ ፈትቼ ነው እንግዲህ ይሄው ምንም ነገር እንትን አላለም። ያው ከዛው እንደመጣ ነው ያያችሁት ነው። ከዛው እንደመጣ ነው ተጠቅሎ ተቀምጧል ማለት ነው። ቀን ይጠብቅ እንግዲህ ወጥቶ እንድንጠቀምበት እና ዋናው ከምንም በላይ ደግሞ ከቤት ይሄ ከእቃ ከምን ከመግዛት ሰው ካለ አረብ ሀገር ያላችሁ ሰዎች ቤት በጣም ወሳኝ ነው። ቤት በጣም ወሳኝ ነው። በአሁኑ ሰዓት ላይ ኪራይ ቤት አይሽ አይደለም። በጣም ነው የሚያስጠላው ኪራይ ቤት ማለት ነው። ያው እንግዲህ ኮልጌት የሚያረብ ሀገር ነው እያያችሁት ነው። እስኪ ዴቱ ካለ ተረስቷል በቃ በአጠቃላይ ማለት ነው። ስለማላየው ተረስቷል ማለት ነው። እንግዲህ ዴቱ ካለ እንጠቀማለን። ዴቱ ከሌለ ያው ይጣላል ማለት ነው። እና ይሄ እንግዲህ ኮልጌት የአረብ ሀገር ኮልጌት ነው እላችኋለሁ። ያአላህ ትዝታይ እዛ ሆነን የምናስበውና እዚህ መተን ግን የምናየው በጣም የተለያየ ነውና ከባድ ነው። ብቻ አልሐምዱሊላህ ነው ለኩል ያህል እላችኋለሁ። እና እቃዎቼ በጣም ጽድት ያሉ እቃዎች አሉ። ቤት ይስጥሽ ብላችሁ ዱአ አድርጉት። ቤት ሰጥተን በቃ ይሄ ተሸሽ ብሎ እሺን ካሚኒ ምናምን ያለው ቤት ቢኖር አኔ የሚሰተራል እዛ ያላችሁን እቃዎች ታውቃላችሁ ማለት ነው። ይሄ ደግሞ ምንድነው ከመቆየት ብዛት በቃ ራሱ ሰርፕራይዝ እንሆናለን ማለት ነው። እስኪ ምን እንደሆነ አልታየኝም።
ብርጭቆ ነው። የውሃ ብርጭቆ ይመስለኛል ሳስበው፣ ብርጭቆ ነገር ይመስለኛል። እና ይሄ እንዳለ ብረት ድስት ምናምን ነው ያለው በብዛት። ወጣ ወጣ ላድርግላችሁ ለእናንተ ለማሳየት ያክል ነው እንጂ ያው አንፈልጋቸውም ማለት ነው። እቃዎቹ እንደዛው እንደነበር እኔ አልተጠቀምኩበትም ጭራሽ። እቃዎቹ ራሱ አልተፈታቱ እንዳሉ ናቸው። እንደምታዩት እቃዎቹ ያልታደለ እቃ ይባላል አንዳንድ ጊዜ እንደዚህ። ይሄን ማንሳት አልቻልኩም በእንጂ። እነዚህ ኬክ መሳሪያ ናቸው። እነዚህ ናቸው። ነባባሪ ሶስት ናቸው በደረጃ ማለት ነው። እነዚህ የኬክ መስሪያ ናቸው። ይሄ ማንኪያ በጭራሽ አሁን እዚህ አይገኝም። ልግዛ ቢባል ራሱ ማለት ነው። በጣም ወፍራም ነው። ምርጥ ማንኪያ ናቸው ማለት ነው። ማንኪያ በጣም ነፍስ ያለኝ አልሐምዱሊላህ። ያ ጉዳይ ቢመጣ ምን ቢመጣ ምንም ነገር አንቸገርም ማለት ነው። እቃ ካለን ወጣ እናረጋዋለን ማለት ነው። አልሐምዱሊላህ አለኝ እቃ። ያጣሁት ቤት ብቻ ነው። ይሄ በጣም ኳሊቲ ነው፣ ኦሪጂናል ነው። የሚኬክ መስሪያ ነው ማለት ነው። ታውቁታላችሁ። በጣም ነው የሚያምረው። ሌላ ምንድን ነው? ይሄ ሰሃን ነው እንዳለ ይቀመጥ። ይሄ ደግሞ ሌላኛው ሰሃን ነው ማለት ነው። እቃ ወዳለሁ ብያችኋለሁ። በጣም ነው የሚያምረው ይሄ ሰሃን። በጣም ወድጄ የገዛሁት ሰሃን ቢኖር ይሄ ነው። ማች ነው 40 ምናምን ሀባ ነው በአጠቃላይ ማለት ነው። የሾርባ አለው። ሰሃን በደረጃ 3 አለው። ይሄ ትልቁ ሰሃን ነው ማለት ነው። ትንንሾቹ አሉ። የሾርባ ሰሃን አለው። በቃ በጣም የሚያምረው ሰሃን ቢኖር ይሄ ነው። ግን በሰላም ገብቶልኛል። ምንም ነገር አልተሰበረም ማለት ነው። ይሄኛው ሌላ ሰሃን ነው ይሄ ማለት ነው። ቅድም ያሳየኋችሁ ነው ይሄ ሰሃን። ይሄም እንደዛው ነው 40 ምናምን ገጣ ነው። ማች ነው። የሻይ ምናምን ይሁን ነገር አላችሁ በአጠቃላይ ማለት ነው። እነዚህ ደግሞ ያው እነዚህ ዝርጎቹ ሳህኖች ናቸው ሎሚዎቹ ማለት ነው። ይሄ ብረት ድስት ነው። በጣም ምርጥ ብረት ድስት። እዛ የምንገዛቸው ነገሮች ወደን ስለምንገዛቸው በጣም ያምራሉ። እና ይሄ ግን አልተፈታም። ከዚህ ብረት ድስት ያወጣሁለት ትንሿን የመጨረሻ ትንሽ የምትባለው አለች አይደል? እሷን ነው ማለት ነው ያወጣሁለት። ሌላው እንዳለ ነው፣ አልተነካም። እና እነዚህ ብርጭቆቹ ናቸው የሰሃኑ የሻይ መጠጫ ኑስካፌ ምናምን በቃ ናቸው። ያላለቁ ማንካዎችም ከስር አሉ። በቃ በአጠቃላይ እቃዎች እንደዚህ ናቸው። ይሄ እንዳለ እንደመጣ ቁጭ እንዳለ ነው ማለት ነው። ይሄ ማሽኑ ነው፣ የጁስ መፍጫው ነው። ያው ከታያችኋል ከስር ጀምሮ እንዳለ ይሄ እቃ ነው። በቃ አጠቃላይ ሁሉንም ፈትቼ እንትን አላችሁ። ይሄ ብረት ድስት ምናምን ነው።
አያችሁ በቃቸዋል። ሁሉንም ማውጣት አልችልም። አንድ ሰው መርከብ ማስገባት ድካም ስለሆነ እና ይሄን ይመስላል። በአጠቃላይ ለምን እንድትገነዘቡ ነው። ቤት የሌለ ሰው እቃ እንደመግዛት እንደሌለበት ነው። ቢሆንም ግን አልቆጭበትም እኔ ማለት ነው። ቀመጥም አንድ ቀን ኢንሻአላህ ልጠቀምበት እችላለሁ ብዬ አስባለሁ። ኪራይ ቤት ላይ ስትሆኑ በቃ መውጣት መግባት ምናምን ስላለ ከአንድ ቤት ምናምን ስላለ በቃ ይሄ መጥበሻው ብረት ድስት ነው። በጣም ኳሊቲ ብረት ድስት ነው። የሚያምር ብረት ድስት ነው። ቤት ስጥሽና ተጠቀሚበት ብሎ እላችኋለሁ። እቺዬ ይሄን ይመስላል። ወይም እዚህ ውስጥ አለ ምን እንደሆነ አላውቅም። ወይ ብርጭቆ ምናምን ነው የሚሆነው። እንዳለ ከነፋክቶ ነው እንጠቅላላ ያላችሁት። ይሄው እንግዲህ ቀይን እየመለስኩ ነው። ኳሊቲያቸው እዚህ አይገኙም እነዚህ እንትኖች ማለት ነው። ቢገኝም ራሱ እንደዚህ ኳሊቲ ጥርት ያለ አይገኝም። ምርጩ ነው የሚበላ ምናምን ነው የሚሆነውና በጣም ጠቃሚ ነው። እዚህ ያለቀና እዚህ አሁን ይሄ ውፍረት አይደለም። ይታያችኋል ውፍረቱ ምን ያክል እንደሚሆን ማለት ነው። የብረቱ በጣም ወፍራም ነው። እዚህ ያለው በጣም የማይረባ ነው። አለቀው ግን ስስ ነው በጣም የሆነ ልምጥ ነገር ነው የሚለው ማለት ነው። እቃ ማምጣቱ አይከፋም ይጠቅማል እንጂ ማለት ነው። አሁን ላይ ያው ትንሽ ካርጎ ጨምሯል። እኔ ይሄ እቃ ሲመጣ በንግድ ተይዞ ማለት ነው በጣም ብዙ ብር ነው ተከፍሎበት የወጣው። ወደ 40 ምናምን ሺህ ብር ጨርሶ የገባ እቃ ነውና በጣም እንትን ነው ውድ ነው። ግን ቢሆንም ያው ያን አልጸጸትበትም ማለት ነው። ምክንያቱም ሳየው ያስደስተኛል። እዚህ አረብ ሀገር እንግዲህ በቃ ያለንን እቃ ራሱ በአግባቡ አንጠቀምበትም ማለት ነው። በየቦታው እንደዚህ ወተት አድርገን ስለምናስቀምጣቸው ምን እንዳለን ራሱ አናውቀውም ማለት ነው። በቃ ሻንጣ ልብሶቹ ምኖቹ በቃ ሁሉም በየቦታው ሲሆኑ አልተጠቀምኩባቸውም። በአጠቃላይ እቃዎችን ማለት ነው። ኢንሻአላህ አንድ ቀን እጠቀምባቸዋለሁ ያስባለሁ። ለአሁን እንደዚህ ሞሸሩ አይሻልም? እነዚህ ከዛ የመጡ ጨርቆች ናቸው ያልተሰፉ ማለት ነው። ከነጣቃቸው ከስጦታ የተረፉ ማለት ነው። ከስጦታ የተረፉ ናቸው እነዚህ እነዚህ ስኒ ናቸው። እነዚህ ስኒዎች ናቸው። ለምን ፈቀድኩላችሁ እንዳለ ይቀመጡ አሳያችሁ ነበረ። ቆይትና አሳያችሁ። ያቻቸው ስኒዎች ናቸው። መያዣ የሌላቸው ስኒዎች ናቸው ማለት ነው። ያምራሉ። ፋሽን ናቸው እነዚህ። ተሞሽሮ ተቀምጠዋል ማለት ነው። ይሄው የተረሳም ሻርብ እዚህ አገኘው ማለት ነው። ግን እንደዚህ ነው ታሽጎ ይቀመጥበት እላችኋለሁ። እና ይሄን ይመስላል። ይሄማ ቢላዋ ነው። የዚህ አይነት ቢላዋ ነው። ከነቃው ነው ማለት ነው። እንደዛው እንደመጣ ነው። አልተፈታም። ይሄ ብርጭቆ ነው ብያችኋለሁ። ብርጭቆ ራሱ ማአት ነው ያለኝ። አልሐምዱሊላህ እዚህ የምገዛው ነገር የለኝም። በአጠቃላይ ማለት ነው ባለኝ ነገር እጠቀማለሁ።
ፋሽን ካልተጠቀምኩ በስተቀር አዳዲስ እቃዎች በየአመቱ ይመጣሉ። እዚህም እነዛ እንጠቀም ካላልን በስተቀር በቂ ነው። እነዚህ እናቸዋለሁ። ለጊዜው ሻምፖ እዚሁ ትግባ። አንድ አለኝ የፈታሁት ማለት ነው። በቃ ይሄን ይመስላል እንግዲህ ሮቺ ተዘጋ።